የፀጉሬን ጫፍ ብቻ ስነካው በጣም ነበረ የሚበጣጠሰው። ከስር ጀምሮ ነበረ ፀጉር የሚነቀለው። ይሄ ሁሉ ላስቲክ ሙሉ ፀጉር በአራት ውስጥ ነው ተነቃቅሎ የወጣሁኝ። አሁን ግን ይህን ውድ መጠቀም ከጀመርኩ በኋላ ፀጉሬ በእጥፍ ነው መበጣጠሱም መነቃቀሉም ያቆመልኝ። አሁን ላይ ይህንን ስጠቀም የሚወጣው ነበር። ከዚህ ቀደም ግን ሳበጥረው ባንድ የሚወጣው በፎቶ አስገባላችኋለሁኝ። ሰላም የለዛ ሆም ቻናል ቤተሰብ እንዴት ናችሁ? ዛሬ ፀጉሬ ከመነቃቀል የተጎዳ ፀጉርን መልሶ እንዲጠነክርና በፍጥነት እንዲያድግ የረዳኝን እጅግ በጣም አስደናቂና ተፈጥሯዊ ሻምፖ አሰራር ይዤላችሁ መጥቻለሁኝ። ቪዲዮውን እስከ መጨረሻው ድረስ በመከታተል እንዴት መጠቀምና ማስቀመጥ እንዳለባችሁ ይመልከቱ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። እኔ 2 ራስ ሽንኩርት አዘጋጅቻለሁ። ሽንኩርት በውስጡ ባለው ሰልፈር አማካኝነት ፀጉርን መነቃቀል ያስቆማል፣ እንዲሁም ፎሮፎርን ያክማል። ስንልጠው ማቃጠል ብቻ ሳይሆን ሽንኩርት ሽታውም በጣም ያስቸግራል። ሽታውንም እንዴት አድርገን እንደምናጠፋ አብረን በዚህ ቪዲዮ የምናይ ይሆናል። በመቀጠል ደግሞ እሬት አዘጋጅቻለሁ። ይህንን ፍሬሽ እሬት ማለሟል ሰንጥቄ ጄሉን አወጣዋለሁ። እሬት ፀጉራችን እንዳይደርቅ ድርቀት እንዳይኖር ያደርጋል። የፀጉራችንን ቴክስቸር በጣም ነው የሚያሳምርልን። ተፈጥሯዊ ፀጉር ማለስለሻ ነው። የሽንኩርት መራራነትን ፀጉር እንዳይደርቅ ይከላከላል። ከዚህ በተጨማሪ ደግሞ የራስ ቅላችንን ንጽህና በመጠበቅ ፎረፎርና የቆዳ መቆጣት ማሳከክን ሙሉ በሙሉ ነው የሚያስታግስልን የሚያጠፋልን ማለት ነው ጋይስ። እንደምትመለከቱት ውስጡ ያለው ጄል በጣም ነው የሚያምረው። ይሄንን ጄል በማንኪያ ቀስ አድርገን እንፈቀፍቀዋለን በደንብ አድርገን ማለት ነው። ምክንያቱም ጄሉ ለሻምፑነት ስለሆነ የምንጠቀመው በደንብ ዝልግልግልግ የሚለው ነገር መውጣት አለበት። ይሄ እንዴት ነው ቁጭ እንዳይል በደንብ ዝልግልግልግ ብሎ እንዲወጣ በማንኪያ እንፈቀፍቀዋለን። በማንኪያ በደንብ አድርጋችሁ ፈቅፍቁት ቪዲዮ ላይ እንደምታዩት። ጄሉን አውጥቼ ጨርሻለሁኝ። በደንብ ነው ዝልግልግ ብሎ ይወጣልኝ። መቀጠል ደግሞ ይህንን ያዘጋጀሁትን ሽንኩርት አጥበዋለሁ። ምክንያቱም ሽንኩርቱን ካጠለልኩት በኋላ ለምግብነት ስለምጠቀመው፣ ለምግብነትም ባልጠቀመውም በንጽህና ነው የምናዘጋጀው። ለመፍጨት እንዲያመቸኝ በትንንሹ ከቆራረጥኩት በኋላ ምንም አይነት ውሃ ሳልጨምር ነው የምፈጨው። ምክንያቱም ንጹህ የሽንኩርት ውሃውን ስለሆነ የምፈልገው እኔ ተጨማሪ ውሃ አልጠቀምም። እና እንደምታዩት ውሃው በደንብ ይታያል። ሽንኩርቱ የራሱ ውሃ አለው። በንጹህ ጨርቅ አድርገን እናጠለዋለን። እናንተ በማጥለያ መጠቀም ትችላላችሁ። እኔ ግን ውሃው በደንብ እንዲወጣልኝ ሽንኩርቱም ደግሞ እንዳይገባብኝ በጨርቅ ነው የማጠለው። ይህን ሻምፑ በሳምንት 2 ጊዜ እንዲሁም በሳምንት አንዴ ፀጉራችሁን በምትታጠቡበት ሰዓት ተጠቀሙት። ተሎ ለውጥ እንድታገኙበት ሁልጊዜ በምትታጠቡበት ሰዓት መጠቀም አለባችሁ። እስከ 3 ሳምንት ያገለግላል። ፍሪጅ ውስጥ ብታስቀምጡት አይበላሽም። የሽንኩርት ጭማቂያችንም ደርሷል። ይሄ እንግዲህ ምንም አይነት ውሃ ያልገባበት ሽንኩርቱ ብቻ ነው።
ጄላችንን አዘጋጅተናል። ጄሉን በደንብ ከመታው በኋላ እጨምረዋለሁ ሽንኩርቱ ጋር ማለት ነው። ከዛ በደንብ አዋህደዋለሁ፣ በደንብ አማስለዋለሁ። እኔ ጄሉን በጣም ነው የወደድኩት። እንዲሁ ፍሪዝ ላድርግበት እንደ እያልኩ ነበረ። ሁሉንም አንድ ላይ ካደረኩኝ በኋላ በደንብ ነው የማዋህዳቸው። ምክንያቱም ጄሉ ትንሽ የመዋሃድ ችግር ስላለበት በደንብ አዋህደዋለሁ። በመቀጠል ኮኮናት ኦይል ነው የምጨምረው። ኮኮናት በጣም ነው የሚጠቅመን ለፀጉራችን። አንደኛ የሽንኩርቱን ሽታ ያጠፋዋል። በመቀጠል ደግሞ ፀጉራችን ሻይን እንዲያደርግ ፀጉራችን ስር ድረስ ዘልቆ በመግባት ከውስጡ ነው ፀጉራችን እንዲመገብና እንዳይሰባበር ያደርጋል። ፀጉሬን ከታጠብኩ በኋላ የሚለሰልስበት ምክንያት ኮኮናት ነው። ንጹህ የሻምፑ እቃ ካላችሁ በሱ ውስጥ እንገለብጠዋለን ማለት ነው። እናንተ ማንኛውም አይነት እቃ ስፕሬይ የሚያደርግ በሱ መጠቀም ትችላላችሁ። ጆንሰን የልጆች ሻምፑ ነው እኔ የተጠቀምኩትኝ። እሱ ምንም አይነት ኬሚካል ስለሌለው ፀጉራችን እንዳይጎዳ ይረዳናል። ከዛ ለሽታው የሮዝመሪ ፍሬሹን ነው የተጠቀምኩት። እናንተ ግን ደረቁንም በፓውደር መልክ የተዘጋጀውንም መጠቀም ትችላላችሁ። ምንም ችግር የለውም። ከዚህ በላይ ሽንኩርቱ ሽታው ሙሉ በሙሉ ዋጥ በማድረግ ሻምፖችን አስደናቂና ተፈጥሯዊ መዓዛ እንዲኖረው ነው የሚያደርገው። ሮዝመሪ በተፈጥሮ ሽታን ያጠፋል። ሽታውን በጣም ደስ የሚል ነው እና ጋይስ ሻምፖችን ደርሷል። በዚህ ሻምፖ እንዳልኳችሁ ለ3 ሳምንት ያገለግላል። ፍሪጅ ካረጋችሁት። ውጪ ከሆነ ግን ተሎ ይበላሻል። ቀዝቃዛ ቦታ ላይ አስቀምጡ። በጣም ትልቅ ለውጥ አምጥቶልኛል። ፀጉሬ ከመበጣጠስ ከመነቃቀል እንዲሁም ቆዳዬ በጣም ይደርቅ ይፈረፈር ነበረ። ያን ሁሉ ነው ይህ ሻምፖ ያስቆመልኝ። እናንተም እንድትሞክሩት ሪኮመንድ አረጋችኋለሁ። በ4 ወር ውስጥ ተነቃቅሎ የወጣው ፀጉሬ ወደ ቦታው እንዲመለስ እንዲሁም ብዛቱ እንዲጨምር ዘላውም ቴክስቸሩን በጣም ቆንጆ እንዲሆን ረድቶኛል። ይሄው እኔ ራሴ ላይ እንዴት እንደምታጠብ እዩ። ሻምፖአችንን እጃችን ላይ አድርገን በተለይ ፀጉራችን ስር በደንብ እያሸን ከ3 እስከ 5 ደቂቃ በደንብ አድርጋችሁ በጣታችሁ ውስጡን እሹት። ለ5 ደቂቃ ያህል በደንብ አድርጎ ወደ ውስጥ እንዲገባ ኮኮናቱም ሽንኩርቱም ሁሉም ነገር ወደ ውስጣችን ገብቶ በደንብ ቆዳችንን እንዲያክመው ለ5 ደቂቃ ያህል በደንብ ማሳጅ አድርጉት። አሁን እያበጠርን ቴስት እናደርገዋለን ማለት ነው። እኔ በደንብ ነው በቃ ለውጥ ያየሁበት ማለት ነው። ያኔ ሳበጥር ባንዴ በጣም ብዙ ፀጉር ነበር የሚወጣው። ይሄን ያህል ነው አሁን እየወጣ ያለው። እንዴት ደስ እንደሚል እናንተም ሞክሩት። በደንብ ለውጥ ታዩበታላችሁ። ስለተከታተላችሁኝ እስከ መጨረሻው ድረስ አብራችሁ ስለነበራችሁ አመሰግናለሁ።